ይህ አሳ ሲነከስ ለምንድነው ንቅንቅ የማይለው? መሞትን አይፈራም እንዴ? ይህ ኦሽን ሳንፊሽ ነው። ብዙ ጊዜ የባህር ውስጥ ቆሻሻ በመባል ይታወቃል። አብዛኛው አካሉ አጥንትና ቆዳ ብቻ ስለሆነ አሳ አጥማጆች ተመልሰው ይወረውሩታል። አንድ 2000 ፓውንድ የሚመዝን ሳንፊሽ የሚሰጠው 100 ፓውንድ የሚበላ ስጋ ብቻ ነው። የባሰው ደግሞ በፓራሳይቶች የተሞላ ነው። ነገር ግን ሳንፊሹ እነዚህ ተዋሲያንን ለማስወገድ እንግዳ የሆነ ዘዴ ይጠቀማል። ሆዱን ወደ ላይ ገልብጦ በውሃ ላይ ይንሳፈፋል። በዚህም የፀሐይ ጨረር ወይም ዩቪ ሬስ ተዋሲያኑን እንዲገሉ ለት ያደርጋል። አብዛኞቹ አሳዎች ሲጠቁ ይደነግጣሉ እንዲሁም ይሸሻሉ። ይህ ሳንፊሽ ግን ምንም እንዳልተፈጠረ ሁሉ ተረጋግቶና ደንዝዞ በዛው ይንሳፈፋል። ይህ ግን ጀግና ስለሆነ አይደለም፣ ጭራ ስለሌለው በፍጥነት መዋኘት ስለማይችል ነው። እንዲሁም ቆዳው ላይ የነርቭ ጫፎች ስለሌሉት ህመም አይሰማውም። ታዲያ ይህ አሳ እስካሁን ለምን ከምድረ ገጽ አልጠፋም? መልሱ ብዛት ነው። አንዲት ሴት ሳንፊሽ በአንድ ጊዜ ከ300 ሚሊዮን በላይ እንቁላል መጣል ትችላለች። እንደዚህ አይነት መረጃዎች እንዲደርሳችሁ ፎሎ ማድረግ አትርሱ።